ተወዳጁና ተናፋቂው የዓለማችን ቁጥር አንዱ ሊግ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ የአምስት ሳምንታት እድሜ ብቻ ነው የቀረው። በዚህኛው ሳምንት የተለያዩ ከፍተኛ ግምት የተሰጣቸው ጨዋታዎች የሚደረጉበት ሳምንት ነው። በተለየ መንገድ ለዘንድሮ ውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ከሚያጓጓው በላይ አራት ውስጥ ለመጨረስ የሚደረጉ ትንቆች እጅጉን ይስባሉ። በዛሬው ዕለት የሚደረጉ ወደ 5 የሚደርሱ የእንግሊዝ ፕሪሚየር ሊግ ጨዋታዎች እጅግ በጣም ከፍተኛ የሆነ ትኩረት የሚስቡ ናቸው። ከነዚህ መካከል በተለይ ምሽት አስቶን ቪላ ከኒውካስትል ዩናይትድ 1 ሰዓት ተኩል ላይ የሚያደርጉት እንዲሁም ወደ 11 ሰዓት ላይ ኤቨርተን ከማንቸስተር ሲቲ የሚያደርጉት ጨዋታ ከፍተኛው የዕለቱ ትልልቅ ጨዋታዎች መካከል አንዱ ነው። ሌሎች መርሃ ግብሮችም አሉ። እነዚህ ሁለቱ ግን ቀደም ባልኳቸው መሰረት የአውሮፓ ቻምፒየንስ ሊግ ቦታ ለማግኘት እጅግ በጣም እየተፋለሙ ያሉ ቡድኖች ናቸው፣ ሶስቱም ማለት ይቻላል። ማንቸስተር ሲቲ በተለይ የዘንድሮ ውድድር ዓመት እጅግ በጣም ደካማውን ማንቸስተር ሲቲ የተመለከትንበት ደጋግመን ያነሳ ነው። በብዙ ነገር ኢቨን አመቱን ሙሉ ከመሸነፉ የተነሳ ቶፕ ፎሩ አሁን ላይ እየታገለ ያለበት ወይም እጅግ በጣም በሌሎች ቡድኖች ላይ የተንጠለጠለ እድል ሁላ ያለው ነው። እንዲህ ደረጃ የደረሰበት የፔፕ ጋርዲዮላ ማንቸስተር ሲቲ ነው የዘንድሮ የውድድር አመት ማለት ነው። ኤቨርተንን 11 ሰዓት ላይ ይገጥማል። ኤቨርተን እጅግ በጣም ፈታኝ ቡድን ነው። ኖቲንግሃም ፎረስትንም ሳይቀር አሸንፏል። የውድድሩን አስገራሚ ቡድን ማለት ይቻላል በዘንድሮ ውድድር ዓመት። እሱንም በባለፈው ሳምንት 1-0 በሆነ ውጤት አሸንፎ ነው የመጣው። ማንቸስተር ሲቲ 5ኛ ደረጃ ላይ ነው የሚገኘው። በተለይ የእንግሊዝ ፕሪሚየር ሊግ 5 ቡድኖች እንደሚሳተፉ ይታወቃል። በአውሮፓ ቻምፒየንስ ሊግ እንግዲህ 5ኛ ሆኖ መጨረስም የአውሮፓ ቻምፒየንስ ሊግ ቦታን ያስገኛል ማለት ነው። ታዲያ ይህንኑ ቦታ ላለማጣት እየተፋለሙ ነው የሚገኙት እንደነ ኒውካስትል፣ ኖቲንግሃም ፎረስት፣ ማንቸስተር ሲቲ። ራሱ አስቶን ቪላ ዛሬ ኒውካስትልን የሚያሸንፍ ከሆነ ወደ 5ኛ ደረጃ የሚመጣበት እድል ወይም ማንቸስተር ሲቲ ነጥብ የሚጥል ከሆነ ወደ 5ኛ የሚመጣበት እድል ሁሉ አለው። ይህም ሁሉ የደረጃ መለዋወጥ የሚያመጣ ነው። በተረጋጋ መንገድ ያሉት እንግዲህ ሊቨርፑል ኦልሞስት የሊጉ ሻምፒዮን ቡድን ነው ማለት ይቻላል። እንግዲህ አፍ አውጥቶ መናገር ደረጃ ያልደረስ ነው የውድድር አመቱ ስላልተጠናቀቀ ወይም በቁጥራዊ መረጃዎች ደረጃ ስላላረጋገጠ ነው እንጂ የዘንድሮን የ2024-25 የእንግሊዝ ፕሪሚየር ሊግ ሻምፒዮን እንደሆነ በብዙዎች ዘንድ ግልጽ ነው። ነገር ግን በቁጥራዊ መረጃዎች ጥቂት የአንድ ጨዋታ 2 ጨዋታ ልዩነት ስላለ ነው። በመሃላቸው የነጥብ ልዩነት ከአርሰናል ጋር ወደ 13 ነጥብ ደርሷል። ያ ማለት የቀረው 6 የሊግ ጨዋታዎች ናቸው። ከ6 የሊግ ጨዋታዎች ደግሞ መሰብሰብ የሚቻለው 18 ነጥብ ነው። አርሰናል 18 ነጥብ ሰብስቦ እንግዲህ 5 ነጥብ መሰብሰብ ያቅተዋል ተብሎ አይጠበቅም። ሊቨርፑል ከ6 ጨዋታዎች 2 ጨዋታ ማሸነፍ የእንግሊዝ ፕሪሚየር ሊግን በቁጥራዊ መረጃ ደረጃም ሻምፒዮን እንደሆነ ያደርገዋል። ይሄኛው የተረጋገጠ ስለሆነ ለቶፕ 4 የሚደረገው ትንቅ ነው ይበልጥ ትኩረት የሚስበው። ምናልባት ኒውካስትል ዩናይትድ ከአርሰናል ጋር ያለው የነጥብ ልዩነትም 2ኛና 3ኛ ደረጃ ላይ ያሉት የ4 ነው። ይህም ከፍተኛ ቁጥር ነው። ምናልባት 4 ነጥብ ትንሽ ይመስላል። ነገር ግን የቀሩት ጨዋታዎች ሲታዩ በጣም ከፍ ያለ እንደሆነ አርሰናልም 2ኛ ደረጃነቱን የማጣት እድሉ ጠባብ እንደሆነ ያሳያል። ስለዚህ በቃ 3 4 5 ያሉትን ደረጃዎች ለመያዝ የሚደረግ ትንቅ ነው። አሁን በ5ኛ ደረጃና በ10ኛ ደረጃ ወይም 9ኛ ደረጃ ላይ ባለው በነ በርንማውዝ በነ ፉልሃምና ብራይተን መካከል ያለው 5ኛ ደረጃ ካለው ከማንቸስተር ሲቲ የ7 ነጥብ ልዩነት ነው። በእርግጥ እነዚህ ቡድኖች ወደ ቻምፒየንስ ሊጉ ቦታ ይቀርባሉ እያልኩኝ አይደለም። ነገር ግን 7ኛ ደረጃ ላይ ያለው አስቶን ቪላ ከሲቲ ያለው የነጥብ ልዩነት 1 ብቻ ነው። ይሄ ምን ያክል ሶስቱ ቡድኖች በተለየ መንገድ 5ኛ ደረጃን፣ 4ኛ ደረጃን፣ 3ኛ ደረጃን እቺን ሶስቱ ቡድኖች እነማን ናቸው የሚለው እስከ 7 ያሉት ድረስ የሚፋለሙበት እንደሆነ በግልጽ ማሳየት ይቻላል። ቸልሲ የተዳከመው ቡድን ነው። ካለፉት 5 ጨዋታዎች 2 ጨዋታ ብቻ ነው ማሸነፍ የቻለው። 1 ተሸንፏል፣ 2 አቻ ወጥቷል። ሲቲም በተመሳሳይ 2 አሸንፎ 2 አቻ ወጥቶ 1 ተሸንፏል። ኖቲንግሃም ፎረስት ያለፉትን 2 ጨዋታዎች ተሸንፏል።
በተከታታይነት እያሸነፈ የሚገኘው ወይም ያለፉትን 5 ጨዋታዎች እና ከዛ በላይ ሙሉ ለሙሉ ያሸነፈው ኒውካስትል ዩናይትድ ነው። ኒውካስትል ዩናይትድ ለዛም ነው አመቱ ሙሉ በሚባል ደረጃ ኖቲንግሃም ፎረስት 3ኛ ደረጃን ይዞ ነበር። ያንን ቦታ ያስለቀቀው ያለፉት ሳምንታት ውጤቶች ናቸው። የኒውካስትል ዩናይትድ በተለይ በርከት ያሉ ጎሎች እንደ ማንቸስተር ዩናይትድ፣ ክሪስታል ፓላስ በሳምንቱ አጋማሽ ያስቆጠራቸው ጎሎች 3ኛ ደረጃ እንዲይዝ ከኖቲንግሃም ፎረስት እና ከማንቸስተር ሲቲ የ2 እና የ4 ነጥብ ልዩነት እንዲኖረው ያደረገው የደረጃ ሰንጠረዥ ነው የያዘው። ቼልሲ 6ኛ ደረጃ ላይ ነው፣ 1 ነጥብ ነው ከማንቸስተር ሲቲ የሚያንሰው በተመሳሳይ የጨዋታ ብዛት ማለት ነው። ስለዚህ ይሄ ቶፕ ፎሩ በደንብ ኒውካስትል፣ ኖቲንግሃም፣ ማንቸስተር ሲቲ፣ ቼልሲ፣ አስቶን ቪላ እነዚህ 5ቱ ቡድኖች ከ5ቱ 2ቱ የአውሮፓ ቻምፒየንስ ቦታን ያጣሉ። እነዚህ ከጠሯቸው ከ5ቱ 3ቱ ደግሞ 3ኛ፣ 4ኛ እና 5ኛ ደረጃን ይዘው የሚያጠናቅቁ ናቸው እና ይሄኛው የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት የሚደረገው ትንቅ እጅግ በጣም ላቅ ያለ ግምት ተሰጥቶታል። ብሬንትፎርድ ከብራይተን 11 ሰዓት ላይ የሚደረግ ጨዋታ ነው። ክሪስታል ፓላስ ከበርንማውዝ፣ ኤቨርተን ከማንቸስተር ሲቲ ከባድ ትንቅንቅ ይገጥመዋል ተብሎ ይጠበቃል። ማንቸስተር ሲቲ ኤቨርተኖች እጅግ በጣም ጠንካራ የመከላከል ስልት የሚጠቀሙ ከዛ ውጭ ለትልቆቹ ቡድኖች የማይመለሱ አይነት ቡድኖች ናቸው። ዌስትሃም ከሳውዛምፕተን የሚደረግ ጨዋታ ሳውዛምፕተን ኦልሞስት መውረዱን ያረጋገጠ ቡድን እንደሆነ ይታወቃል። ምሽት 1 ሰዓት ተኩል አስቶን ቪላ ከኒውካስትል ዩናይትድ የሚያደርጉት ጨዋታ 1 ሰዓት ተኩል ላይ ይደረጋል። ይሄኛው ጨዋታም ይጠበቃል። ሁለቱም ቡድኖች ጥሩ አቋም ላይ ሆነው የተገናኙበት በመሆኑ ደግሞ ጨዋታውን ልዩ ያደርገዋል። ኒውካስትል በርከት ያሉ ጎሎችን እያስቆጠረ አስቶን ቪላ እንዲሁም ፓሪስ ሴን ጀርመንን ሳይቀር አሸንፏል። ነገር ግን በደርሶ መልስ ስለተሸነፈ ነው ከአውሮፓ ቻምፒየንስ ሊግ ውጪ የሆነው እንጂ ያለፉት ሳምንታት የፕሪሚየር ሊግ ጨዋታዎቹ ውጤቶችም ጥሩ የሚባሉ ናቸው። ስለዚህ ዛሬ የሁለት ጥሩ ቡድኖች እርስ በርስ መገናኘት ስለሆነ ጥሩ ጨዋታ ይሆናል ተብሎ ይጠበቃል። ጨዋታው በነገው ዕለትም ይደረጋል። ፉልሃም ከቼልሲ 10 ሰዓት የሚደረግ ጨዋታ ነው። ቼልሲዎች በእጅጉ ይፈተናሉ ተብሎ ይጠበቃል። ምናልባትም የአውሮፓ ቻምፒየንስ ሊግ ቦታን ለማጣት እንደዚህ አይነት እንዳያገኙ ከሚያደርጓቸው ጨዋታዎች መካከል እንደነዚህ አይነት መርሃ ግብሮች እንደሚሆኑ ይጠበቃል። ይሄኛው የለንደን ደርቢ እንደሆነም መረሳት የለበትም። ኢፕስዊች ታውን ከአርሰናል በተመሳሳይ 10 ሰዓት የሚደረግ ጨዋታ ነው። አርሰናል ቀደም ብዬ እንዳልኳቸው 2ኛ ደረጃነቱን ለማረጋገጥ እንጂ ለሌላ መርሃ ግብር የአውሮፓ ቻምፒየንስ ሊግ ቦታንም አያጣም፣ ቻምፒዮንም አይሆንም። 2ኛ ደረጃ ላለማጣት የሚያደርገው ጨዋታ ነው። ኢፕስዊች ታውንም እንዲሁ በተመሳሳይ የወረደ ቡድን ነው ማለት ይቻላል። ማንቸስተር ዩናይትድ ከወልቭስ በተመሳሳይ 10 ሰዓት ነው የሚደረገው ይሄኛው ጨዋታ። ማንቸስተር ዩናይትዶች ለምንም ነው የሚጫወቱት የዘንድሮ ድራማ። ምናልባት ያችን በሳምንቱ አጋማሽ ድራማ በሚመስል መልኩ በአለቀ ሽርፍራፊ ሰከንዶች ተአምር የኢሮፓ ሊግ አሸንፈው ወደ ቀጣዩ ዙር ማለፋቸው እና የኢሮፓ ሊግን አሸንፈው ልክ አሁን 4ኛ፣ 5ኛ፣ 6ኛ ላይ ደረጃ ላይ እንዳሉት ቡድኖች ሁሉ እንደሚፋለሙት እሱም ለኢሮፓ ሊጉ የሚፋለመው ማንቸስተር ዩናይትድ ነው እንጂ በፕሪሚየር ሊጉ ዝም ብሎ አመቱ እንዲጠናቀቅ ወይም መርሃ ግብሩ መደረግ ስላለበት ብቻ ነው የሚደረገው። ወልቭስ ግን ደረጃውን ከፍ ለማድረግ ስለሚጠቅመውም ማንቸስተር ዩናይትድን ይፈትናል ተብሎ ይጠበቃል። ኦልድ ትራፎርድ ላይ ይደረጋል ይሄኛው መርሃ ግብር። ሌስተር ሲቲ ከሊቨርፑል 12 ሰዓት ተኩል የሚደረግ ጨዋታ ነው። ይሄኛው ጨዋታ ሊቨርፑል አሸንፎ ይበልጥ ወደ ዋንጫው የሚጠጋበት በቁጥራዊ መረጃዎች ደረጃም የሚያረጋግጥበት አጋጣሚዎች ይፈጠራሉ። የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መርሃ ግብሮች እነዚህን ይመስላሉ። ክቡራትና ክቡራን ይህ ቤስት ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን ጠይቃለሁ። ከመልእክቶች በኋላ ተመልሼ እመጣለሁ።